ምርጫችሁን አሳውቁን። አምናና ታቻምና ባለፈውም ወር በፌስቡክ፣ በዩቲዩብ፣ በቲክቶክ ሰፈር መልእክቴን ባጋራ ፎሎ እንዲያደርጉኝ ብጠብቅ አንድ ሰው አጣሁኝ። ጉዳዩ አሳሰበኝ። የሆነብኝ ሌላ፣ ያሰብኩት ሌላ ነው። የቱ ጋር ተሳሳትኩ? ችግሬ ምንድን ነው እያልኩኝ ብቻዬን ነገር ሳሰላስል መፍትሄ ፍለጋ ድንገት ጉዞ ጀመርኩ ወደ ጓደኛ ጋር። ይህም ጓደኛዬ እንዲህ ብሎ አሳቀኝ። በሀበሾች ፊት ፎሎ እና ቪወር ለማግኘት ከፈለክ ይሄውልህ መፍትሄው። በል ቶሎ በልና ህሌናህን ጣለው። ባህል ወግ አትበል፣ በስድብ ጀምረው። የስድብን አፍ ነው ሀበሻ የሚወደው። እሱን አድርግና ሰዓታት ሳይሞላ ለውጡን ታየዋለህ። በፎሎወር ብዛት ትጥለቀለቃለህ ብሎ ሲመክረኝ እኔም እንደ ሀበሻነቴ ተሰማኝ፣ እጅጉንም ገረመኝ። ግን የሚባለው እውነት ነው? ምክሩስ ልክ ነው? በሉ ሐሳባችሁን አጋሩን፣ ምርጫችሁንም አሳውቁን። በሉ ሐሳባችሁን አጋሩን፣ ምርጫችሁንም አሳውቁን።